በዚህ ክረምት ብቻ ፈጥናችሁ ገብታችሁ ወጥራችሁ ከሰራችሁ በመቶ ሺዎች የሚቆጠር ብር እናገኛለን። ይሄን እርግጠኛ ሆኜ ነው የምነግራችሁ። ሄይ ጋይስ እንዴት ናችሁ? ዛሬ ቴሎ ላይቭ የሚባል አፕ ነው ማሳያችሁ። ቮይስ ስትሪም ነው። በጣም ብዙ አይነት ፊቸሮች አሉት። ከዚህ በፊት እንደምነግራችሁ አፖች መቀያየር ጥቅም የለውም። አፖቹ ላይ በኮንሲስተንሲ መስራት ነው። አንዳንድ ጊዜ ግን አዲስ አፕ ሲመጣ እዛ አፕ ላይ ቀድሞ መግባትና መጠቀም ይለያል ነው የምላችሁ ገቢው። ሶ አጭር አድርጌ ነው የምሰራላችሁ። አራዳ ከሆናችሁ ጠቅ ብላችሁ ትገቡና ወዲያው ስራችሁን ትጀምራላችሁ። የሚገርማችሁ ፕሌይ ስቶር ላይ ገና 500 ሰው ብቻ ነው ዳውንሎድ ያደረገው አፑ። በትክክል ስራ የሚጀምረው ደግሞ ሰኞ ማለትም ሰኔ 15 ላይ ነው። አይ ቲንክ ከ5 ቀን በኋላ ማለት ነው። ስለዚህ እናንተ ግቡ፣ የፈጠነ ኤጀንት ትሆናላችሁ። እንዴት መንቀሳቀስ እንዳለባችሁ አሳያችኋለሁ። ሄዳችሁ አሪፍ ሰዎችን በማስገባት በወር ውስጥ ቢያንስ በዚህ በሁለት ወር ውስጥ 500-400 ሺህ ብር ማግኘት ትችላላችሁ። ቢኮዝ አፑ ቢዲ ያለው። ስለዚህ ከምንድን ነው የምንጀምረው? ይሄንን አፕ ዳውንሎድ ከማድረግ ከምን ላይ ነው ዳውንሎድ የምናደርገው? እዚህ ቪዲዮ ከስር ዲስክሪፕሽን ላይ ሞር የሚለውን ስትነኩት ሁለት ምርጫ አለ። አፑን ዳውንሎድ ለማድረግ የሚልና ከስር ደግሞ የቴሌግራም ግሩፕ ለመቀላቀል። ቴሎ አፕ ግሩፕ አለን ቴሌግራም ላይ። እዛ ላይ ምንም ነገር ሀፕን ቢያደርግባችሁ እዛ ላይ ነው የምንገናኘው። ሁለተኛ አፑን ዳውንሎድ የምታደርጉት ግን ይሄንን ሊንክ ስትነኩት ነው። በመጀመሪያ ሊንኩን ነካለን። ሊንኩን ስትነኩት እንደዚህ ይመጣላችኋል። እዚህ ጋር ኤጀንት ፍሎኪ የሚል አለ። እኔ እዛ አፕ ላይ ፍሎኪ ነኝ። ተወርዱና ዳውንሎድ ቱ ካሚንግ አን ኤጀንት የሚለውን ትነኩታላችሁ። ከስር ሳይን ኢን ፕሌይ ስቶር አፕ የሚለውን ትነካላችሁ። የላይኛውንም መንካት ትችላላችሁ፣ ግን ፈጥኖ እንዲመጣላችሁ ነው። ከዛ ኢንስቶል የሚለውን ትነካላችሁ። ያኛው ወደ ሌላ ዲቫይስ እንዳይወስዳችሁ፣ ወደ ክሮም ብራውዘር እንዳይወስዳችሁ ነው። አፑ በጣም ምርጥ አፕ ነው። አሁን ላይ ቤዝ የሆነ ነገር ነው የምሰራላችሁ። እስከ ሰኞ ድረስ ጠቅ ብላችሁ በስራችሁ ቶሎ ኤጀንት መመዝገብ አለባችሁ። አሁን ስትገቡ ኤጀንት ነው የምትሆኑት። እና ብዙ አፕ ላይ የምታማርሩ ልጆች አላችሁ። ቀድሞ ስለተጀመረ ነው እኔ ስላልገባው ነው። እዚህ ላይ ቢያንስ ለመጠቀም ሞክሩ። አንዳንድ ነገሮች ልፍ እያልኩ ነው ማሳያችሁ። ዲቴል የሆነ ነገር ቴሌግራም ላይ ነው ቪዲዮ መለቀው። እዚህ ላይ ስለቅ ባን እያደረገን ነው፣ ዩቲዩብ እያገደብን ስለሆነ ግሩፑ ላይ መቀላቀል እንዳትረሱ። ግሩፑ ላይ ሌላ ጥያቄ ካላችሁ ከኔ ጋር ማውራት የምትፈልጉ ከሆነ ይሄው የቴሌግራም ስልክ ቁጥር ሰረካላችሁ። ዩዘር ኔም ይሄው ሰርች አድርጉ፣ ስክሪንሹት አድርጉት እንዳይጠፋባችሁ። አሁን ስክሪንሹት አድርጉ። አዎ እንደምታዩት ወርዷል። ኦፕን የሚለውን ነካለን። ከዚህ በኋላ በጥንቃቄ ተከተሉኝ እሺ። ኦፕን የሚለውን ከነካችሁ በኋላ ሳይን ኢን ዊዝ ጎግል የሚለውን ትመርጣላችሁ። ከዛ እንደምታዩት ኢሜይላችሁን ያመጣላችኋል። የምትፈልጉትን የምታውቁትን አንዱን ኢሜይል ትመርጣላችሁ። ከዛ እንደዚህ ስማችሁን እንድታስገቡ ፎቶአችሁን እንድታስገቡና ካንትሪ እንድታስገቡ ያመጣላችኋል። ይሄን ተነካላችሁ። ከዛ ፎቶ ለማስገባት ማለት ነው የምትፈልጉትን አንድ ፎቶ ታስገባላችሁ። ከዛ ኒክኔም ይላል፣ ኒክኔማችሁን ታስገባላችሁ። ይሄ ለሴት የምከፍቱ አካውንት ነው። ለሴትም ለወንድም ተመሳሳይ ታስክ ነው ያለው። እሺ የሚለይ ነገር የለውም። ከዛ ካንትሪ የሚለውን ትነካላችሁ። ያላችሁበት ሀገር ኢትዮጵያ ከሆናችሁ ኢትዮጵያ፣ ሌላ ሀገርም ከሆናችሁ ባላችሁበት ሀገር ካንትሪውን ትመርጡለታላችሁ። ከዛ እዚህ ጋር ኔክስት ትሉታላችሁ። ከዛ እዚህ ጋር የተወለዳችሁበትን ቀን ይጠይቃችኋል። በትክክል የተወለዳችሁበትን ቀን ማስገባት አለባችሁ። ከዛ እዚህ ጋር ሴቭ ታደርጋላችሁ። ከዛ ኔክስት የሚለውን ትነካላችሁ። ከዛ ወንድ ከሆናችሁ ሜል፣ ሴት ከሆናችሁ ደግሞ ፊሜል ትላላችሁ። ይሄ የሴት አካውንት ነው ብያችኋለሁ። ፊሜል ግን ታስካችሁ ላይ ምንም ነገር ማተር አያደርግም። ወንድም ብትሆኑ ሴትም ብትሆኑ እኩል ነው የሚሰጣችሁ። ከዛ ኔክስት የሚለውን ትነካላችሁ። ከዛ እንደምታዩት አፑ ላይ ገብታችኋል ማለት ነው። ግን እዚህ ጋር የኤጀንት ፎርም መሙላት አለባችሁ። እዚህ ጋር ስማችሁን ታስገባላችሁ። ኤጀንት ከፈለጋችሁ ኤጀንት የሚል አስቀድማችሁ፣ ካልፈለጋችሁ ግን ደስ ባላችሁ ኤዲት ማድረግ ስለሚቻል ታስገባላችሁ። ከዛ እዚህ ጋር ካንትሪያችሁን ያላችሁበትን ሀገር እንደቀድሙ ኢቲ ብላችሁ ታስገባላችሁ። ከዛ ድጋሚ እዚህ ጋር ስልካችሁን ታስገባላችሁ ማለት ነው። ስልካችሁን ካስገባችሁ በኋላ አፕላይ ናው ትሉታላችሁ። ከዛ የማንንም ፍቃድ ሳይጠይቅ አፑ ራሱ የኤጀንት ሊንክ ስለተቀመጠላችሁ የማንንም ፍቃድ ሳይጠይቅ አፑ በዚህ መልኩ ወደ ኮሚሽናችሁ ወይ ደግሞ ወደ ኤጀንሲ ሴንተራችሁ ያስገባችኋል ማለት ነው። ሶ አሁን ዋናው ነገር አድርገናል፣ ግን ከዛ ቀደም ብለን ማድረግ ያለብን ነገር አለ። ምክንያቱም እዚህ አፕ ላይ መንቀሳቀስ መስራት የምንችለው የፊት አሻራ ስንሰጥ ነው። ስለዚህ የፊት አሻራ የምንሰጠው የቱ ጋር ነው? በጣም ሲምፕል ነው። እዚህ ጋር
ሆም ላይ የመደመር ምልክት አለች። የመደመር ምልክቷን ትነካላችሁ። ከዛ ቬሪፋይ ናው የሚላለ ቬሪፋይ ናው የሚለውን ትነካላችሁ። ከዛ ከስር ሮቦት አለች። ሮቦቷ እንደምትላችሁ ነው የፊት አሻራችሁን የምትሰጡት ማለት ነው። ወደ ቀኝ ዙሩ ሲላችሁ ወደ ቀኝ እየዞራችሁ በቀዳዳው ልክ ታስገባላችሁ ማለት ነው። ወደ ግራ ዙሪ፣ ከዛ ወደ ቀኝ። ከዛ እንደምታዩት የፈጠነ ነው። አፑ አሪፍ ነው። የፈጠነ የፊት አሻራችሁን ይቀበላችኋል። ልክ እንደተቀበላችሁ እዚህ ጋር በጣም ጥንቃቄ አድርጉ። ማትረሱትን ፓስወርድ ማስገባት አለባችሁ። እዚህ ጋር ሴት ሴኩሪቲ ፓስወርድ የሚለው ላይ ማለት ነው። እዚህ ላይ ያስገባችሁት ፓስወርድ መጨረሻ ገንዘብ ስታወጡ ይሄን ፓስወርድ ነው የሚጠይቃችሁ። ወይ ስክሪንሾት አድርጋችሁ አስቀምጡት፣ ወይ ደግሞ የማትረሱትን ቁጥር አስገቡ። ስለዚህ እኔ አስገብቻለሁ፣ ኮንፊርም ላለው ማለት ነው። ድገሙት ይላል። ራሱን ትደግሙታላችሁ፣ መሳሳት የለባችሁም። ትደግሙና ኮንፊርም ትሉታላችሁ ማለት ነው። ሁለቱም ልክ ከሆነ ያሳልፋችኋል። ከዛስ ወዴት ነው የሚወስዳችሁ? ወደ ሩማችሁ። ሩማችሁ ላይ ለመግባት እነዚህን ፎርሞች መሙላት አለባችሁ። በጥንቃቄ ሙሏቸው። ታይትል የሚለው ጋር እዚሽ ጋር ይሄው እዚሽ ጋር ትነኳታላችሁ። በትክክል ተከተሉ። እሺ እዛ መጣችሁ ከምትጠይቁ እዚህ በትክክል ተከተሉ። ዌልካም ብዬ ወይ ደግሞ ሰላም ብዬ መጻፍ ይችላል። ደስ ያላችሁ መጻፍ ትችላላችሁ። ከዛ እዚህ ጋር የሩማችሁን ፕሮፋይል ታስገባላችሁ። እንዲትነኩና የሩማችሁን ፕሮፋይል ታስገባላችሁ። ከዛስ እዚህ ጋር ታግ ይላል። ከዛ ኢሞሽን፣ ቻቲንግ፣ ሚውዚክ ይላል። ደስ ያላችሁ ከፈለጋችሁ ቻቲንግ ላይ ታደርጉታላችሁ። ከዛ ማይክ ሞድ ይላል። ፍሪ ማይክ ማለት ማንም ሰው መጥቶ እናንተ ቤት መግባት ይችላል ማለት ነው፣ ፍቃድ ሳይጠይቅ። አፕላይ ፎር ማይክ ከሆነ ደግሞ ፍቃድ ይጠይቃል። እናንተን ፍሪ ላይ ታደርጉትና ላንጉጃችሁ እንግሊዝ ላይ እንዳለ እዚህ ጋር አናውንስመንት የሚለው ላይ ዌልካም ብላችሁ ወይ ደስ ያላችሁን ጻፉ። ዌልካም ወይ ኑ አብረን እንስራ ማለት ትችላላችሁ። እንዲህ ካላችሁ በኋላ ጎቱ ቻት ትሉታላችሁ። ይሄን በትክክል ከሞላችሁ አያስቸግራችሁም። እሺ እኔ እንደሞላሁት ያ እንደምታዩት ይሄ የራሳችሁ ሩም ነው። የራሳችን ሩም ላይ አምጥቶናል። ታስክ መስራት የሚጀምርላችሁ ታስካችሁ መስራት የሚጀምረው እዚህ ጋር አንድ ቁጥር ነክታችሁ ስትቀመጡ ነው ማለት ነው። ስለዚህ በዚህ መልኩ አከፋፈቱን ከፍተናል። አሁን ታስኮች ጋርና ኤጀንሲ ላይ እንሂድ። ዋናው አሁን ፎከስ ማድረግ ያለባችሁ በተለይ ኤጀንሲ ላይ ነው። አሁን የገባችሁት ኤጀንት ስለሆናችሁ ማለት ነው። ምንድነው የምናደርገው? ከዚህ በፊት ግን ታስክ ውስጥ እንግባና ነው ታስክ የሚለውን እነካለን። ይሄው እንደምታዩት እነዚህ ዛሬ ምንድን መሰላችሁ ከ4 ቀን በኋላ ነው የሚጀምሩት መስራት። አሁን ብትሰሩ ፖይንት ይቆጥርላችኋል። ግን በትክክል የሚጀመረው አፑ ሰኞ ነው፣ ሰኔ 15 ነው። እስከዛ ግን ኤጀንት ላይ ፎከስ አድርጋችሁ ሰዎች መዝግቡ፣ ታመሰግኑኛላችሁ። እዚህ ላይ ለአንድ ሰዓት ስትቀመጪ ፓርቲሽ ላይ ስንት ነው የሚሰጠው? 80K ይሰጣል። 80,000 ማለት ነው። 80,000 ማለት ለምሳሌ በሌሎች አፖች ላይ 8,000 እንደማለት ነው። ለ7 ቀን ይሰጣቸዋል። ያ ማለት $5.6 በ7 ቀን ይሰጣቸዋል። ከዛ በኋላ ግን ኦርዲነሪ ሁልጊዜው ታስክ የሚሆነው ምንድነው 6,000 ይሆናል ማለት ነው። ካልኩሌሽኑን ዲፕ ስንገባበት እየተረዳነው እንመጣለን። አስረዳችኋለሁ። ቴሌግራምም ላይ እዚህም ላይ ቪዲዮ ይሰራበታል። አሁን ፎከስ እንድናደርግ የተፈለገው ምን ላይ ነው? ኤጀንሲ ላይ። ቶሎ ኤጀንሲያችሁን ቲማችሁን ማጠናከር ላይ። አፑ ብዙ ሰው አላወቀውም። ያንን አድቫንቴጅ ተጠቅማችሁ እንድትጠቀሙ ማለት ነው። እዚህ ላይ ትልቅ ሌላ ቦታ ላይ ትልቅ ኤጀንት መሆን አይጠበቅባችሁም። እኔ አሁን እንደምታውቁኝ 3 አፖች ላይ ሱፐር ኤጀንት ነኝ። እዚህም ላይ ሱፐር ኤጀንት ሌሎች ላይ ስለሆንኩ እዚህ ላይ ምንም የተለየ ስትራቴጂ አልጠቀምም። በቃ ሰዎች ጋር ሄጄ አናግሬ ማስገባት ነው። እናንተም ደና ሰዎች ማስገባት አለባችሁ። ኤጀንሲ ላይ ትገባላችሁ። ይሄን የምሸፍነው ማለት ነው እዚህ ጋር እነዚህን ነገሮች የምሸፍናቸው ከላይ ያሉትን የምሸፍናቸው እንትን ስለማይል ነው። አፑ ዩቲዩብ ሰፖርት ስለማያደርገው ነው፣ ባን እንዳያደርግብን ነው። ግን ደስ የሚለው ነገር እዚህ አፕ ላይ ኮሚሽን ከ8% ነው የሚጀምርላችሁ። 8% ማለት ሌላ ላይ 4% ነው። እዚህ ላይ ግን ከአንድ ሆስት 8% ታገኛላችሁ። ከዛም በኋላ ደግሞ ቢዲ ያለው ግን አሁን ሆስት እና እንዴት ኤጀንት እንደምንመዘግቡ እዚህ ጋር ኢንቫይት ሆስት የሚላለ ኢንቫይት ሆስት የሚለውን ትነካላችሁ። ከዛ እዚህ ጋር ኢንቫይት ሊንክ አለ። ይሄን ኮፒ ታረጉና መላክ ለምትፈልጉት ሰው ቴሌግራም ላይ ትልኩለታላችሁ። ስትልኩለት እዛ ሰውዬ ላይ የሚገባው ማለት ነው ያ ሰውዬ ሊንኩን ነክቶ አፑን ዳውንሎድ ሲያደርገው ማለት ነው
የሚገባለት እናንተ ላይ ሆስት ሆኖ ነው ማለት ቀጥታ ሆስት ሆኖላችሁ ይገባል። ከዛ ደግሞ እዚህ ጋር ሰብ ኤጀንሲ ኢንቫይት ሰብ ኤጀንሲ ይላል። እሱን ትነኩና ይሄን ደግሞ ኮፒ አድርጋችሁ ስትልኩለት ልክ አሁን ይቺ ልጅ እንደገባችሁ ያ ሰውዬ ኤጀንት ሆኖ ነው የሚገባላችሁ ማለት ነው ወደ እናንተ። ሶ ዋናው ይሄን ነው። በቃ አሁን እስከ ሰኞ እዚህ ላይ ፎከስ አድርጉ። ከዛ የቴሌግራም ግሩፓን ነክታችሁ ተቀላቀሉ፣ የቴሌግራም ግሩፓን። ከዛ ከሰኞ በኋላ ልክ ታስኩ ኦፊሻል ሲሆን ወዲያው እዛ ላይ ቪዲዮ ይለቀቅላችኋል። የፈጠነ ስራውን ትጀምራላችሁ። የአድሚን ፖሊሲ ምናምን እንዳለ የአፑል ፖሊሲ ቴሌግራም ግሩፑ ላይ ለቅቄላችኋለሁ። በቲም ነው መስራት ያለብን። ጥሩ ገንዘብ ለማግኘት እርስ በርስ ተረዳርተን አንድ ላይ ሆነን ነው መስራት ያለብን። አሁን እኛ ብቻ እንጠቀም ማለት ጥሩ አይደል። አሁን እኔ ብቻ ልጠቀም ብዬ የራሴን ማንቀሳቀስ እችላለሁ፣ ግን ቲም ሲኖር ለሌሎች ስራዎችም ስለሚጠቅመን ማለት ነው። ሶ ዋናው ነገር አይታችሁታል። እዛው ላይ የፕሮፋይል ፒክቸር ይላክላችኋል ግሩፑ ላይ። ፍሎኪ ነኝ። ይሄ ቪዲዮ በእርግጠኝነት ጠቅሟቸዋል። ሌሎች ቤት ውስጥ የሚውሉ እንደዚህ ኦንላይን ስራ የሚፈልጉ ልጆች ካሏችሁ በቅንነት ሼር አድርጉላቸው፣ ቪዲዮ ይጠቀሙ። አሁን እናንተ ባትወዱት ማትሰሩ እንኳን ብትሆን አንድ ሰው ከገባው በደንብ ከተረዳው ይሰራበታል። እዚህ ላይ ደግሞ በሚሊዮን የሚሰራበት አፕ ነው። እንደዚህ አይነት አፕ ታውቃላችሁ። በርቱ፣ ይመቻችሁ።